ብዙ የሚነበቡ መጽሐፎች አሉ። ነገር ግን ሁሉም መጽሐፎች መጽሐፍ እንጂ ቅዱስ አይደሉም። የአምላካችን ቃል ግን መጽሐፍ ብቻ ሳይሆን ቅዱስ መጽሐፍ ነው። የእግዚአብሔር ቃል ቅዱስ ነው። አንድ ስህተት የማይገኝበት ከዘፍጥረት እስከ ራእይ ብታነባው ነፍስንና ስጋን የሚጠግን ሃሌሉያ። እንደው ብዙ ደብዳቤ ከሰው ወደ ሰው ነው የሚጻፈው። ይሄ ደብዳቤ ከላይ ከሰማይ ወደ ሰው የተጻፈ ከሰማይ ቢሮ የወጣ ደብዳቤ ነው። ደራሲውም ጻፊውም ተናጋሪው መንፈስ ቅዱስ ነው። ማቴዎስ ጻፈ እንጂ ስለ ማቴዎስ አይደለም የሚያወራው። ማርቆስ ጻፈ እንጂ ስለ ማርቆስ አይደለም የሚያወራው። ጳውሎስ ጻፈ እንጂ ስለ ጳውሎስ አይደለም የሚያወራው። የምታነበው ኢየሱስን ትሰማለህ። አሜን ነው ወይ? ከጻፉ ሰዎች ጀርባ እግዚአብሔር አለ። አሜን። ከእግዚአብሔር ቃል የሚበልጥ ታምር የለም። እስቲ አሜን በሉ። የእግዚአብሔር ቃል ሲሰበክ እግዚአብሔር ያልተናገረው የሚመስለው ሰው አለ። በግል ደግሞ መልእክት ሲመጣ ጌታ መጣ የሚለው ጌታ ወረደ ብሎ የሚያስብ ሰው አለ። እግዚአብሔር በቃሉ አልተናገረኝም ብለህ ካመንክ በግል ቢናገር ያ መልእክት ልክ አይደለም፣ ወይም አንተ ልክ አይደለም። ምክንያቱም አንድ አማኝ ምንም ቢነገረው ባይነገረው ቃሉ በቂ ነው ብሎ ነው የሚሰማው። አሜን ነው። ስለዚህ የእግዚአብሔርን ቃል አክብሩ፣ ለእግዚአብሔር ቃል ቦታ ስጡ። አንድ ነገር ልንገራችሁና ብዙ ጊዜ የምለው ነገር አለ፣ ብዙ ጊዜ ማወራው ነገር አለ። ትልቅ የሆነ ልጅ፣ በጣም ያደገ ልጅ ቀንና ማታ ለምሳሌ እኔን አሁን ይሄን ሰው እኔን ጠዋትም ወተት፣ ምሳ ወተት፣ እራት ወተት ብትሉኝ እኔ በወተት ለእናንተ እኖራለሁ? በቃኝ ወተት ጠጥቼ እኖራለሁ እላለሁ? ምንድነው የምለው? ትንሽ ጠንከር ያለ ምግብ እፈልጋለሁ። አይደለም እንዴ? አይደለም? ስለዚህ ሕፃን ልጅ ነው በወተት የሚኖረው። ትልቅ ሰው በወተት አይኖርም። የሰማችሁ ነው። ስለዚህ ያውላችሁ የሚጣፍጥ ነገር የሚፈልግ ሕፃን ነው። ትልቅ ሰው በሕፃንነት ህይወት አይኖርም። ትልቅ ሰው ጠንከር ያለ ምግብ ይፈልጋል። ጠንከር ያለ ትምህርት፣ ጠንከር ያለ ምግብ፣ ጠንከር ያለ እግዚአብሔር ቃል እውነት ይፈልጋል። እግዚአብሔር በቤታችሁ መጽሐፍ ቅዱስ በነገራችን ሁለት ነገር እንዲሞላብን ይናገራል። የእግዚአብሔር ቃል ሁለት ነገር በህይወታችን እንዲሞላብን ይናገራል። የመጀመሪያው የእግዚአብሔር ቃል በሙላት እንዲሞላ ተውሳጤ ላይ ተነባ ወዲያ ቆጨውጋከ ነበርበሪያ ነማጥኒያ ባወዲያ ኮነ ከታ ባታ ወዲያ ኮነ ትራንስፖርት ነማያና ባ ነሞርኪያ ባታ ወዲያ ኮሳተ ወዲያ ፈይሶ መንተረሰ ጎዳማነስ ታይራይስ እንተና ሻይ ጦሳ ባወዲዮ ግሻው ዲጋጋ ካንታ ይቸገታ ካንቲከ እንተ ካንታ ይቸገው ካታገሻው ተካንተ ነው። ታኞ ይስባውዶ ነዳው አይ በቃ ጉጆይባ ቀነሲይባ ታይንቲዮ ታማኝ ግደረሰ በከነው ያበከ ጦሳዮ ታማኝ ግደረሰ በከነው ያስ አሜን ነቡሮ ማቀናሴ ባነ ኡፋይቶ ኮንቶ ጉጄባ ግንሲያ ኮኒዮሎ ኢየሱስ ጌታ ነው። ጉጃሳ ዲጫሳ አካሳ እውነቴን እኮ የሚጠቅመኝ ነገር ያወራው እና የስብከት ልምድ የለብኝም። ተልምድ ከከሪክ የእግዚአብሔር ቃል ለመናገር እንጂ በደንብ ስሙኝ እና ሀጋው ያጠጥስ ከደሽ ሳሚንታን ነባን ወጣ ይደፈያው ሱፑን ገላሳ ላፑን ገላሰፈ ኦከና ኡሳተ ጠልዮ ሰው መኖ ያዳ ሀኒ ከቆይነና ታዳ አወቡት ምን ትሆናለህ? ወዴት እየሄድክ ነው? መንፈሳዊ ድንዛዜ በጌታ በኢየሱስ ስም የተመታ ይሁን። ስሙኝ እና በደንብ አንድ ሰባኪ አለ እና እግዚአብሔር በረዳው ልኩ ቆሞ የሚሰብክ ሰው አለ። አንድ ነገር በእውነት የሰባኪዎቻችን ችግር ልንገራችሁ ብዬ ነው። እኔ ካልነገርኳችሁ ማን ይናገራል? እና መድረክ ይቆሙና ገና ሊሰብኩ ብሎ እንትን ሲሞክሩ እናንተ ዝም ብላችሁ እንትን ብላችሁ ሰውየው ካያችሁ ፍጥጥ ብላችሁ ካያችሁ ገና የሚጀምረው ሰው ይደነግጣል። ወይኔ ሰባኪ አይደለሁም መሰለኝ፣ ሰው አልሰማኝም ይላል። ወይኔ ልክ አይደለሁም ነበር መሰለኝ ይልና ስጋቱ ውስጥ ገብቶ ስብከቱን ያበላሻል። እንዲበላሽ ያደረጋችሁት ራሳችሁ ናችሁ፣ ሰውየው አይደለም። ከዛ በኋላ ምን ትላለህ? አሁን እሱ ሰባኪ ነው ትላለህ። ወንበዴ አይደለም እኮ አንተን ሰብሮ አሜን አያስብልም። ያለውን ነው የሚሰብከው ሰውየው።
አንተን እንዲሰብክ ማድረግ ያለብህ። አሜን ስትላው ሰው እየሰበኩ ነው ለካ ሰው እየሰማኝ ነው ብሎ ይሰብካል። ቶሳተ ለኔ ሐሚሊያ ማለት ያሰው ማበሰለ ቃጊ ሐሰባቂ አውራ ሰባኪ ወሎጋ አውራ ሰባኪ ወሎጋ አጠገብ ያለውን ሰው አሻሽል በለው። በእውነቴን እኮ ነው። ጡማ መንፈስ፣ ከረምት መንፈስ እግዚአብሔር ይምታው። ባልጎሶ ሞቶ ሰጆ ወሰከታ መጠንዲያ ሰው ከደ ባልጎቶ ፋያጋ ኢየሱስ ጌታ ነው። ሰው መድረክ ላይ ሲቆም ለመስማት ዝግጁ ነው። ክፈቱ ልባችሁን። ጌታን ትልቅ ማድረግ በሚል ሐሳብ ጥቂት ደቂቃ አገለግላችኋለሁ። እግዚአብሔርን ትልቅ ማድረግ፣ ታላቅ ማድረግ። አንድ ነገር እነግራችኋለሁ። በምድር ሁሉ ዙሪያ ምንም ነገር ትልቅ የለም። ትልቅ እግዚአብሔር ብቻ ነው። አሜን። አሁን እኛ የተሰበሰብነው የሆነ ሰው ትልቅ ለማድረግ አይደለም። ታውቃላችሁ፣ እንዲያው በኑሮ በምንም ነገር ራሳችንን ትልቅ ለማድረግ ሳይሆን ትልቁን እግዚአብሔርን ትልቅ ለማድረግ። አሜን። አሁንም አኩርፋችኋል እኮ ለሃይወት ሃያመን ገና አይደት። ለምን መጣን እዚህ? እግዚአብሔርን ለማመስገን ትልቅ ለማድረግ። አሜን ነው። ምንም ሌላ አጀንዳ የለንም። ምንም ሌላ ፕሮግራም የለንም። ወይም አሁን ሊሰብክ የቆምኩትን እኔን ትልቅ ለማድረግ አይደለም። በጎበዝ ሰባኪ ነው እሱ ነው ትልቅ ልትሉኝ አይደለም። ትልቁን እግዚአብሔር በዙፋኑ ላይ የተቀመጠው እርሱን ትልቅ ልናደርገው፣ እኛ ልናንስ እርሱን ትልቅ ልናደርገው መተናል። አሜን ነው። በዚህ ጉባኤ ትልቅ ሰው አይደለም፣ ትልቅ እግዚአብሔር ነው። ስለዚህ በደንብ ስሙ። በስብሰባችሁ መሃል፣ በሚሰሩበት ቦታ፣ በየትኛው ቦታ እግዚአብሔር ለእናንተ ሕይወት ትልቅ ይሁን። በእውነቴን እኮ ነው። በእናንተ ይታይባችሁ። በደንብ ስሙኛው። መዝሙረኛው ዳዊት እንደዚህ አለ ሲዘምር እንደዚህ አለ። መዝሙረኛው ዳዊት እግዚአብሔርን ሁል ጊዜ ይባርከዋለሁ፣ ምስጋናውም ዘውትር በአፌ ነው። ገሮችም ሰምቶ ደስ ይላቸዋል፣ ነፍሴ በእግዚአብሔር ትከብራለች ይልና ኑ ከኔ ጋር እግዚአብሔርን ምን አድርጉ? ታላቅ አድርጉት ይላል። ከዛ በፊት ግን የሚናገረው ነገር አለ። በዜሮ ክፍል በመጀመሪያው ምንድነው የሚለው? አቤሜሌክ ባሳደደው ጊዜ የዳዊት ምን መዝሙር ይላል። መዝሙሩ ከቤተ መንግስት ከቸርች ከኳይር ውስጥ የወጣ አይደለም። መዝሙሩ ከስደት ውስጥ የወጣ ነው። አንዳንድ ጊዜ በሕይወታችን የሚመጡ መከራዎቻችንም ፈተናዎቻችንም ስብከትና መዝሙር ይሆኑልናል። አሜን። ስለዚህ ዳዊት በሕይወቱ የገጠመውን ሁኔታ በዚህ ዝማሬ ገለጠው። በደንብ ስሙኝ እና ምንድነው የምለው? ኑ ከኔ ጋር እግዚአብሔርን ታላቅ አድርጉት ይላል። በተሰደደ ጊዜ ይላል። በመጀመሪያ ዳዊት ማን ነው? ጥቂት ነገር ላውራላችሁ ስለ ዳዊት። ዳዊት የኢሳይ ልጅ ነው። በደንብ ስሙኝ። ዳዊት የኢሳይ ልጅ ነው እና እግዚአብሔር ከዕለታት አንድ ቀን በዙፋን ላይ ያለውን ሳኦልን ንቆ በጫካ ውስጥ ያለውን ዳዊትን መርጦ ትልቁን ዙፋን ላይ የተቀመጠውን ፈራጅ የሆነውን የተከበረውን ሀገር ሁሉ የሚያጨበጭብለትን ሳኦልን ንቆ ማንም የሌለውን ከአንበሳና ከድብ ጋር ጫካ ውስጥ የሚታገለውን ዳዊትን አክብሮ ወዶ ትልቅ አድርጎ ትልቁን ትንሽ ትንሹን ትልቅ አድርጎ አይቶ ሃሌሉያ። እግዚአብሔር እንደ ሰው አይደለም። በሰው እይታ የተከበረው ሳኦል ነው። በሰው እይታ ባለ ዙፋን ሳኦል ነው። በእግዚአብሔር እይታ የከበረው ዳዊት ነው። ሃሌሉያ። ለምን? ልብ ስለሚያይ። ሃሌሉያ። ልብ ስለሚያይ ሳኦልን ንቆ እኔ ለናኩት ለሳኦል አለ እስከ መቼ ታለቅሳለህ አለ። ያውላችሁ ስሙኝ ያውላችሁ እንደ ሳኦል የሆኑ ሰዎች ስልጣን ላይ ሊኖሩ ይችላሉ።
መሪ፣ ፓስተር፣ መጋቢ፣ ነቢይ ሊባሉ ይችላሉ። ሊዘምሩ ሊሰብኩ ይችላሉ። የሀገር መሪ ሊሆኑ ይችላሉ። ነገር ግን እግዚአብሔር ከናቃቸው ክብራቸው የወረደ ነው። እንደ ዳዊት ያሉ ሰዎች አሉ ደግሞ ለነገ እግዚአብሔር ያዘጋጃቸው፣ ለምድሪቱ እግዚአብሔር ለቤተ ክርስቲያን ያዘጋጃቸው፣ ለከተማ ያዘጋጃቸው፣ ለኢትዮጵያ ያዘጋጃቸው፣ የተደበቁ የማይታዩ እግዚአብሔር ያዘጋጃቸው ዳዊቶች አሉ። እነግርሻለሁ ወይቴ፣ እነግርሃለሁ ወንድሜ፣ እግዚአብሔር ልብህን ስለሚያይ አሁን ያለው መከራ የነገ ዝግጅት እንጂ መቀበሪያ መሞቻ አይደለም። አንዳንድ አንበሳና ድብ የበዛባችሁ ሰዎች፣ እንደ ዳዊት ያላችሁ ሰዎች ስሙኝ። ያላችሁ በጌታ በኢየሱስ ስም እግዚአብሔር ለነገ እያዘጋጀው ስለነበረ፣ ለትልቅ ጉዳይ እያዘጋጀው ስለነበረ ትልቅ መከራ በዳዊት ሕይወት ላይ አንበሳና ድብ ነበረ ያጋጠመው። ብቸኝነት ነበር ያጋጠመው። ጫካ ነበር ያጋጠመው። ነገር ግን እግዚአብሔር ለካ በዚህ ሁሉ መከራ ውስጥ የሚያሳልፈው ነገ ላይ ትልቅ ኃላፊነት እንዲሸከም፣ ነገ ላይ ትልቅ ስራ እንዲሰራ እግዚአብሔር እያዘጋጀው ነበረ። መከራ ያለባችሁ ሰዎች ስሙኝ። ፈተና የበዛባችሁ ሰዎች ስሙኝ። ይሰራችኋል እንጂ አይገላችሁ። አሜን ነው። ሳኦልን ንቄያለሁ አለውና ለሳሙኤል ነገረው። እስከ መቼ ታለቅሳለህ አለ። ያላችሁ በተናቀ ጉዳይ እያለቀስክ፣ በሄደው ጉዳይ እያለቀስክ፣ በወደቀው ጉዳይ እያለቀስክ ጊዜህን አጨርስም አለ። አሁን አለ የተዘጋጀ ነገር ዳዊት ስላለ ወደ ዳዊት ሂድ አለ። ያላችሁ በሄደው ጉዳይ አታልቅሱ፣ ባጣችሁት ጉዳይ አታልቅሱ፣ ባመለጠው ነገር አታልቅሱ፣ ባልተሳካላችሁ ነገር አታልቅሱ። ነጊያችሁን እዩ፣ እግዚአብሔር ያዘጋጀውን እዩ። ኢየሱስ ጌታ ነው። ሂድ ወደ እሴይ ቤት አለው። ከዛ ሳሙኤል ወደ እሴይ ቤት መጣ። ሲመጣ እንደዚህ ሆነ። በደንብ ስሙኝ። እሴይ ካንተ ቤት እግዚአብሔር ንጉሥ ይፈልጋል አለው ሳሙኤል። በዚያን ሰዓት እሴይ በጣም ቁመት ያላቸውን ረዣዥም የሆኑ መልከ መልካም የሆኑ 7 ወንድሞቹን አምጥቶ በሰልፍ አቆመ። ሳሙኤልም ኤልያብን ካየ በኋላ ረዥሙን መልከ መልካሙን ካየ በኋላ አለ እግዚአብሔር የሚቀባው ይሄ ነው አለ። ሳሙኤል ስሙኝ፣ ነቢዩ፣ ታላቁ ነቢይ፣ የእግዚአብሔር ሰው ሳሙኤል ኤልያብን የዳዊት ታላቅ ወንድሙን የመጀመሪያ ልጃቸው ሲያይ እንደ ሳኦል ቁመቱ ስለነበረ፣ ትከሻው ሰፊ ስለነበረ፣ መልከ መልካም ስለነበረ እግዚአብሔር የሚቀባው ይሄ ነው አለ። ስለ እግዚአብሔር እንደዚህ አለ። ሳሙኤል አለው ተው አለው። ለካ ነቢይም ይሳሳታል። በምርጫ የማይሳሳት እግዚአብሔር አለ። አሜን ነው። ሳሙኤል ይሄ ነው አለ። ልቀባው ነው ስለ እግዚአብሔር መጣና እጁን ያዘ። አትቀባውም አለ። አትቀባውም። ሰው ፊትን ያያል፣ እኔ ግን ልብና አለው። አንተ ቁመቱን መልኩን ትከሻውን አይተሃል፣ እኔ ደግሞ አለ ያየሁት ልብ አለ። ስለዚህ እሱን ቀባልኝ አለ። 7ቱን በምርጫ ጨረሰ። ከዛስ ጫካ ውስጥ አንድ ልጅ አለ ሲባል ዳዊት መፈለግ ጀመረ። ልባችሁ ለእግዚአብሔር ምቹ ይሁን እንጂ በየትኛው ሁኔታ መካከል አትረክሱም፣ ትፈለጋላችሁ። እርካሽ የሚያደርጋችሁ ልባችሁ ነው። ስሙኝ፣ ውድ የሚያደርጋችሁ ልባችሁ ነው። ልብ የቆሸሸበት የወደቀ ሰው በየትኛውም ዘመን እርካሽ ነው። ልቡ ወርቅ የሆነ ሰው በእግዚአብሔር ዘንድ የተወደደ ሰው በየትኛውም ዘመን ተፈላጊ ነው። ኦሳማናስ ከወደታይ ድሬድ እንደነሱንታ ሞሪያኮ ነው ዋጋ ያለው። አሜን ነው። ተረብራ ወይ ከተግሻው ነው ዋጋ ያለና ተማረ ከተግሻው ነው ዋጋ ያለና ዘሬ ጠቦጆ ግሻው ነው ዋጋ ያለና ነሐሳ አለላቢዮ ግሻው ነው ዋጋ ያለና ቅጥፍና ጆ ግሻው ነው ዋጋ ያለና ነው ዋጋ ያለው ነው ወሰና ልከት። አሜን አሜን። ታያወዘነ ደይወሰ ቢታ ቦላሉ ስሙኛው ነው። ተፈለገ ዳዊት መጣ።
በእውነቴ ነው። በዚህ አጋጣሚ ልንገራችሁ፣ ተፈላጊ ለመሆን ልባችሁ ለእግዚአብሔር አዘጋጁ። ተቀብቶ ልጁ እረኝነት ነበረ ጀመረው። ተቀብቶ ስሙኝ፣ ተቀብቶ ጫካ ነበረ የሚኖረው። ተቀብቶ ልጁ ከበግ ጋር ነበረ የሚውለው። ተቀብቶ ከአንበሳና ከድብ ጋር ነበረ የሚውለው። ከተቀባ በኋላ ወደ ቤተ መንግስት አይደለም የሄደው፣ መልሶ አባቱ ጫካ ላከው። አንዳንድ ሰዎች አላችሁ ለትልቅ ነገር ተቀብታችሁ፣ ነገር ግን በማይመጥናችሁ ቦታችሁ ባልሆነ ነገር ላይ ጊዜ የምታጠፉ የምታቃጥሉ ሰዎች አላችሁ። አንድ ነገር ይነግራችኋለሁ። እንደዚህ የሆነበት ምክንያት ቅባታችሁ ልክ ስላይደለ አይደለም። እግዚአብሔር ለተቀባችሁበት ዓላማ ጊዜ እስከሚያመጣ ነው። ጊዜ እስኪመጣ ዳዊት ጫካ ተመልሶ ገባ። ተቀብቶ ተመልሶ ጫካ ገባ እና ከዛ በኋላ ዳዊት መጣ። ሂድና ስንቅ ይዘህ መልእክተኛ ሆነ ወንድሞች በሰላም መኖራቸውን አለመኖራቸውን ጠይቀህ ና ተብሎ ተላከ። ማን? ዳዊት። ምግብ ተሰጠው፣ ስንቅ ተሰጠው፣ ውሃ ተሰጠው። ከዛ ጦር ሜዳ እንዲሄድ ለዳዊት አባቱ ምግብ ሰጥቶ ወንድሞችን ጠይቀና ብሎ ላከው። በዚያን ሰዓት ዳዊት ቀጥ ብሎ ጦር ሜዳ ሄደ። 39 ቀን ሙሉ አንድ የጌት ሰው የነበረ ቁመቱ ረዥም ወደ ጎን 3 ክንድ ወደ ላይ 6 ክንድ የነበረ በጣም የጦርነት ልምድ ያለው ማንም የማይመታው የማያሸንፈው በጣም ጉልበታም ነኝ የሚለው ጎልያድ የሚባል አንድ ሰው ነበረ። ከዛ በኋላ 39 ቀን ሙሉ እስራኤላውያንን ያስፈራራቸው ነበረ። በደንብ ስሙኝ፣ ያስፈራራቸው ነበረ። በእናንተ ዘር ውስጥ፣ በእናንተ ቤተሰብ ውስጥ፣ በእናንተ ዘር ግንድ ውስጥ፣ በእናንተ ከተማ፣ በእናንተ ብትኖሩበት አካባቢ ከኔ ጋር ሊዋጋ የሚችል ጉልበት ያለው አቅም ያለው ሰው አለ ወይ እያለ ይጠይቃቸው ነበረ እስራኤላውያን። እስራኤላውያንም ደግሞ ለጎልያድ ምላሽ ሲሰጡ እንደዚህ ይላሉ፣ በእኛ ዘር፣ በእኛ ቤተሰብ፣ በእኛ ከተማ ካንተ ጋር ሊዋጋ የሚችል አቅም ያለው ጉልበት ያለው ሰው የለም። በዘራችን፣ በቤታችን፣ በከተማችን ሰው የለም እያሉ ምሽግ ቆፍሮ በጉድጓድ ውስጥ ይደበቃሉ እስራኤላውያን። በደንብ ስሙ፣ እነዚህ የዳዊት ዘሮች ናቸው በምሽግ ውስጥ እየተደበቁ ያሉት። 39 ቀን ሙሉ ጎልያድ ያስፈራራቸው ነበረ። በዚያን ሰዓት ዳዊት መጣ። በደንብ ስሙኝ በጌታ ስም። ጠዋት ይወጣል ጎልያድ፣ በማለዳ ይወጣል ጎልያድ። እንደዚህ ይላቸዋል፣ ያጓራል። በእናንተ ዘር፣ በእናንተ ቤተሰብ፣ በእናንተ ከተማ ከኔ ጋር ሊዋጋ የሚችል አቅም ያለው ሰው አለ ወይ ብሎ ሲጠይቃቸው እስራኤላውያን ይደነግጡና የለንም ይሉና ይደበቃሉ። ማለዳ ነው ይህን ቃል የሚያውጀው በላያቸው ላይ። ከዛ በኋላ ቀን ሙሉ በእንባ ይውላሉ፣ በጭንቀት ይውላሉ፣ በፍርሃት ይውላሉ። ማንኛውም ሰው ትጥቁ ተፈቶ ነው የሚውለው። የእስራኤል ወገን የሆነ ሰራዊት የሆነ ሁሉ ይደነግጣል። ለምን? ማለዳቸው ላይ የታወጀ የጎልያድ ቃል ስላለ ቀን ሙሉ በፍርሃት ነው የሚውሉት። ይሄ ቃል አንድ ጊዜ ነው ጎልያድ ያወጀው። ቀን ሙሉ እስከ ማታ ድረስ ልባቸው ይደነግጣል፣ ይፈራሉ። ያ ድምፅ በልባቸው ይጮሃል። የጎልያድ ድምፅ በአእምሯቸው ውስጥ አለ፣ ማለዳቸው ላይ የሰሙት። አሁንም ደግሞ ይመጣል ማታ፣ እንደገና ማታ ይመጣና በቀን 2 ይላል መጽሐፍ ቅዱስ። ማታ ይመጣና ደግሞ እንደዚህ ይላል፣ በእናንተ ዘር፣ በእናንተ ቤተሰብ ከኔ ጋር ሊዋጋ የሚችል ሊያሸንፈኝ የሚችል ጉልበት ያለው ሰው አለ ወይ ስላቸው፣ አሁንም ምን ይላሉ? ይደነግጡና የለንም ይላሉ። አሁንም እንቅልፋቸው፣ መኝታቸው፣ ሌሊታቸው በእንባ በፍርሃት በሐዘን በለቅሶ የተሞላ ነው። ይደነግጣሉ። ለምን? በሌሊታቸው ላይ የታወጀ የጎልያድ ድምፅ አለ። ስለዚህ ሌሊታቸው ሙሉ የሰላም አይደለም፣ መኝታቸው የሰላም አይደለም። ሌሊቱን ሙሉ በቅዠት እየደነገጡ ያድራሉ። ስሙኝ በጌታ ስም፣ እናንተ
እናንተን ቀንና ሌሊት እያስፈራራ ያለ ምን አለሽ ምን አለህ እንዴት ትኖራለህ የሚል የሚፎክር ጎልያድ፣ የዘሪ ጎልያድ፣ የቤት ጎልያድ፣ የጤና ጎልያድ፣ የአገልግሎት ጎልያድ ዛሬ ማታ ዛሬ ማለዳ በጌታ በኢየሱስ ስም በእናንተ ላይ ያወጀውን ቃል በዘራችሁ ላይ ያወጀውን ቃል በጌታ በኢየሱስ ስም የተገለበጠ ይሁን፣ የተገለበጠ ይሁን። እያወካችሁ የቆየ በኢየሱስ ስም ይታወቅ። በዚህ ሰዓት ላይ ዳዊት መጣ ከጫካ። እየሰማችሁ ነው? ዳዊት መጣ። 40ኛው ቀን ላይ ነው። ጎልያድ እንደዚህ አለ። ዳዊት ገና ሲመጣ ሕዝብ ሁሉ ፈርቶ ተደብቆ ባለበት ጊዜ ዳዊት እንደዚህ አለ። ጎልያድ እንደዚህ አለ። እንደለመደው አጓራ፣ እንደለመደው ጮኸ። ሰው አለ ወይ እኔን ሊዋጋኝ የሚችል ሊመታኝ የሚችል አቅም ያለው ሰው አለ ወይ ሲል ሕዝቡ የለንም፣ በዘራችን በቤታችን በከተማችን ካንተ ጋር ሊዋጋ ያንተን የሚያሸንፍ ሰው የለንም ሲሉ እንደዚህ አለ። ዳዊት ብድግ አለና አለው ለዘሬ አለው፣ ለቤቴ አለው፣ ለከተማዬ አለው። ያው በጌታ በኢየሱስ ስም ዛሬ የሆነ የተሸነፈ ጉድጓድ ምሽግ ውስጥ የገባ ሰው አይደለም የሚፈልገው። አለው ብሎ ከጎልያድ ጋር የሚገጥም ሰው፣ ጀግና ሰው ፈልጋለሁ። ከገጠመው ችግር ጋር የሚገጥም፣ ከገጠመው ፈተና ጋር የሚገጥም፣ ከባዶነቱ አቻሎ ሰባኛ ያው በጌታ በኢየሱስ ስም ስማይ። ድህነት ጎልያድ ነው፣ ኪሳራ ጎልያድ ነው፣ በሽታ ጎልያድ ነው፣ በጌታ የበታችነት ጎልያድ ነው። ዛሬ በጌታ በኢየሱስ ስም ሸሽተህ አይደለም የምታመልጠው፣ ተደብቀህ አይደለም የምታመልጠው። ይገጥመዋለሁ፣ መከራዬን ራሴ ይገጥመዋለሁ፣ ችግሬን ራሴ ይገጥመዋለሁ። የዘሬን መከራ አይደለም የራሴ አይደለም አቻሎስ ንመቷ ብርሽኑ ተንዳይቤና ነኔ ታዲዋጋ ተያገስ ነሸሻ ሞላን ኬዳ ጎልያድ አታይቀር እጅስበይ በእናትህ እጅስበይ። ዛሬ ማለዳ ለራሳችሁ ያልበቃችሁ፣ ለራሳችሁ ያቃታችሁ፣ ለራሳችሁ መፍትሄ ማምጣት የማትችሉ፣ ለራሳችሁ የደከማችሁ ይኸው ጌታ እንደዚህ ይለኛል። የጌታ መንፈስ ከራሳችሁ አልፋችሁ ለሌላው በኢየሱስ መፍትሄ ትሆናላችሁ። አንድ ሰው ጮህ አለው ትቀባዋት አለው በላይ በጌታ ስም እጅስጠኝ ማን አለ አልልም። በቤቴ ማን አለ የሚረዳኝ የለም አልልም፣ የሚያግዘኝ የለም አልልም። ምክንያት ሰበብ ከመቁጠር ወጥቻለሁ። በጌታ በኢየሱስም ራሴ አለው፣ እገጥመዋለሁ። ጎልያድ ይወድቃል፣ እገጥመዋለሁ። ጎልያድ ይገለበጣል፣ እገጥመዋለሁ። አሸንፋለሁ። ኦናን እንደግደነ ቆሳይ ተናቆተነገስ ታና ጎልያድ ተናቆንደነገስ ታመቶ ተናቆንደነገስ ጉሚ ዲያሽ ዲጋማገታ ሲተፈተናን ከተነገስ እግዚአብሔር እንደዚህ ይልሃል። እግዚአብሔር አንቺን ይጠቀማል፣ አንተን ይጠቀማል። ኩጀ ተዋል ስሙኝ። ፈተና መጣብኝ፣ ችግር መጣብኝ፣ መውጣት አልቻልኩም። እንዴ የተቀባው እኮ ለዚህ ጊዜ ነው። የተቀባው ለዚህ መከራ ነው። የተቀባው ለዚህ ችግር ነው። ችግሩን እንድትጥለው እንድትገለብጠው የተጠራኸው ለዚህ ነው። ፈርተህ ተሸሽገህ ተደብቀህ አልቅሰህ ተስፋ ቆርጠህ አይደለም የምታሸንፈው። ፊት ለፊት ግጠመው። እግዚአብሔር ይገለብጠዋል፣ ከቤት ላይ ይገለብጠዋል። አሜን ነው። አጠገብ ያለውን ሰው ያዘውና ባንተ ይሸነፋል ብለው፣ ሌላ ሰው አትፈልግ በለው፣ የገጠመ ፈተና በለው፣ ከተቀባይበት ቅባት አይበልጥም በለው፣ ባንተ ላይ ያለው ቅባት በለው፣ ያንተን ጎልያድ ይጥላል በለው፣ ታሸንፋለህ በለው፣ ውስጥ ላይ በለው። የድል መንፈስ አለ፣ የኃይል መንፈስ አለ። ሃሌሉያ! ትልቅ ቤት የሚዘጋው በዚች በትንሽ በር ነው አይደለም? በትንሽ በር ነው። ይሄ ደግሞ ትልቁ በር የሚቆለፈው ደግሞ በምንድን ነው? በትንሽ ጋን ነው። ትንሿ ጋን ደግሞ
የሚከፈተው ደግሞ በምንድን ነው? በትንሽ በጥቂት ቁልፍ ነው አይደለም? ቤቱ ትልቅ ነው፣ ቀጥሎ በሩ ትልቅ ነው፣ ቀጥሎ ጋኑ ትልቅ ነው። ትንሿ ቁልፍ ግን ይሄን ቤት ምን ታደርገዋለች? ትመራዋለች አይደለም? ዛሬ ማታ ትንሽ ትመስላለህ እንጂ ስትታይ በጌታ ስታይ ተራ ሰው ትመስላለህ እንጂ እግዚአብሔር እንደዚህ ይለኛል፣ ትንሿ ቁልፍ ይሄን ቤት እንደምትከፍት ትልቁ በር ባንተ ይከፈታል። የበረከት ምንጭ እግዚአብሔር ያደርጋል። ባንተ ትንሽ ነኝ አትበል፣ አልችልም አትበል። እግዚአብሔር ባንተ ይሰራል። ስሙኝ፣ እየሰማችሁ ነው? ራሳችሁን አትናቁ። ስሙኝ። ከዛስ ምን ቢሆን ጥሩ ነው? ጎልያድ ጋር መጣ አለው አለ። ጎልያድ ተናደደ። እንዴ አለ። ዳዊት ያወራው ወሬ ሳኦል ሰፈር ንጉሱ ጋር ተሰማ። ንጉሱ ጠራውና እንደዚህ አለ፣ አሁን ከዚህ ሰው ጋር ልትዋጋ ትችላለህ ወይ አለው። አዎ አለ። ሰውየው እኮ የረጅም ዘመን የጦርነት ልምድ አለው ብሎ መከራውን ትልቅ አድርጎ ዳዊትን ትንሽ አድርጎ ሳኦል ነገረው። እንዲህ የሚነግሩን ሰዎች ብዙ ናቸው። የሰማችሁ ነው? የገጠመንን ነገር በጣም ትልቅ አድርጎ አንተ አትችለውም የሚሉ አንተ አቅም ካልቻቅም በላይ ነው የሚሉ እግዚአብሔር ይርዳ ግን እኔ አላቅም የገባችበት ሁኔታ ከባድ ነው የሚሉ መውጣት እንደማትችል የሚያወሩ ብዙ ናቸው። እና ነገረው። ከዛ በኋላ ምን ብል ጥሩ ነው? ዳዊት እንደዚህ አለ፣ ትላንትና በዛ ምድረ በዳ ከኔ ጋር የነበረው እግዚአብሔር አሁንም ከኔ ጋር ስለሆነ ሃሌሉያ ጎልያድን እጥለዋለሁ አለ። እናንተ አለ ውጪውን ታያላችሁ፣ እኔ ግን ውስጡን አያለሁ። ሰውየው ሸለፈታም ነው፣ ኪዳን የለውም። ሃሌሉያ። ከዛ እንደዚህ ያለ ዳዊት ልዋጋ እሄዳለሁ ሲል ሳኦል የራሱን ካባ የራሱን ጋሻ የራሱን ጦር ሰጥቶ ሂድና ጎልያድን ግጠመዋል። ዳዊትም ሞከረ የሚል ቃል አለ። ሞከረና እንደዚህ አለ፣ ኖ አለ፣ በኩረጃ አይሰራም አለ። ከተኮረጃው ከንጉስ ጋሻ የራሴ ደግሞ እቺ ወንጭፍ ትሻለኛለች አለ። ያልገባው ሰው ስላለ ምንም ልረዳቸው። ከተኮረጃው ቁልየም ኦቲዮ ቁልየ ይደ ነጋ ወርቅ ማዩአፈ ተተና ማለት ተደብዮ ጩርቁ አይታውቂያል እንዲና ማለት ተነጋ ወዳደረቱት ነና ማለት ተዳወጣ ነና ማለት ተዳቀላቀለ ቁልየ ቢታ ሞሪድስ ቁልየ እንዲና ለመምሰል የሚደረግ ጥረት ምድሪቷን ያበላሸ። አሁን ብዙ ሰው ክርስቶስን ለመምሰል ሳይሆን የሆነ ሰው ለመምሰል ይታገላል። ነብይ የሆነ ነብይ ለመምሰል ይታገላል። እኔ ራሴን ሆኜ ነው የሚሰብከው ወንድሜ፣ ማንንም መምሰል አልችልም። ኢየሱስ ጌታ ነው። ኦሳደሊተ አቢታራ ደና እንተ ቢታራ ደና ኑጋ በጋረደስ ኑጋ በጋረደስ ዋናዳ ኢየማላቲኪና ግመቶቲያሰ ዋናዳ ኢየነቢያ ኢየዋና ማላቲኪና ሁቢያ ፊድሪ አጋታን ቡቻ ደችሪ አቱሳቆቲያ ማይዲ ሄመታ አጋታን ገዲያ ገላ ይክድጉታ ሐሳሮ ባጋታን ሞትዲ መድረከን አጋታን ቃጥሪ ዱጋ አቲያ ዲያ ኮኬታ ፒቲያ ፑጣ ከነ ሁቢያ ደችሪ ኮነደ ኮኖ መተን ዲያሳ ቆጥ ኦናነ ማላቶ ፈነና ማላታ ያጋ नेरीरे बायागा नेरने ना वाता है उसे ये समाशु ना बोला मालती है माती घर सा मालता रहता है तो साथे ना उब्बा इसे जैसा इयू ना उन्हें बिये बोले दंगीचे सलाम लिलो से सोदो इयू ना उन्हें बिये इंदिसे आइडल እግዚአብሔር ይምታ ፎርጂት ዩዊ ሀገዳ ጉዲያ ሀኒኒ እዚህ ኮኬታ ዶይዳራ እዚህ ጋር አንድ ቡና ቤት የከፈተች ልጅ በጣም ስራ ካላት ገበያ ካላት እግዚአብሔር ከረዳት እሷም አጠገብ መጥቼ ሱቅና ውሃ ቤት ምናምን ከፍታለሁ አይልም። እሷ ሰፈር መጥቼ ቡና ቤት ከፍታለሁ እየሰማኝ ነው።
ምን ከፍታለሁ? ቡና ቤት ከፍታለሁ። ለሷ ገበያ አለ፣ እኔም ገበያ። ከዛ ሁለቱ ከስሮ ደግሞ ቤት ይገባሉ። አክሳሪ ይመስላለሁ እያለ አክሳሪ መንፈስ ይመስላለሁ። ያው እዚህ የሆነ ሰው ምግብ ቤት ከከፈተ እዚህ ጋር ከከፈተ ሀባቂ ካንትሪ ቃሲ ይከቃሲ ሌላ እሶ እዚቶ ማቸራ ዝናር ወይ ትሮስ ነው ጌትስ ባልና ሚስት ተጣሉና ከዛ ተለያዩ። ከተለያዩ በኋላ ሴትዮዋ ምግብ ቤት ከፈተች። እንዲህ የሚል ምግብ ቤት ሳቅ በሳቅ ምግብ ቤት እሷ ከፈተች። ከዛ ሰውየው ድንገት በዛ በር እያለፈ ምግብ ቤቱ ነው ሳቅ በሳቅ ምግብ ቤት ይላል። ሲያይ የሷ ቤት ነው። ከዛ እሱ በሷ ፊት ለፊት ደግሞ ግሮሰሪ ከፈተ። ከዛ ምን ብጥሩ ነው ታፈላ ላይ ጥርስሽ ይርገፍ ግሮሰሪ ሰማችሁ? ጥርስሽ ምን ይርገፍ ግሮሰሪ አሁላችሁ። አሁን ይሄ ውድድር እኔ ከሱ እንዴት አንሳለሁ? ምን ራሳችሁ ዳዊት አለብስም ያንተን ብሎ ገባ። የት? ጦር ሜዳ። ከማን ጋር ሊዋጋ? ከጎልያድ ጋር ሊዋጋ ጦር ሜዳ ገባ። ጦር ሜዳ ከደረሰ በኋላ ጎልያድ ከሩቁ አየና እንደዚህ አለ። ኦሆ አለ፣ አንተ አለ ዳዊት በትር ይዟል፣ ኪሱ ውስጥ ግን ድንጋይ ይዟል። ጎልያድ ያየው በእጁ ላይ ያለው በትር እንጂ ኪሱ ላይ ያለውን በትር አይደለም፣ ማለት ድንጋይ አይደለም። አላችሁ እሱ የሚያውቀው በትር ስለሆነ እንደዚህ አለ። ላታይሻው ተናው ገያገኝ ተነከነ መረጋዲ ገዲማው ቀደዋን እንደ ኦላ ሜዳ ያደ ቶራ ወቂዳቆ ቦላው ባይ ብረታ ተጠላ ግዲዶ ታዩ አባረጋ ከማን ተናሹ አዳ ኦንገነው ያዲ ሲሚድ ወይዘ ረገመው ይላል። በማስም በአምላኩ ስም ምን አደረገው? ረገመው። በማ ዳጎን ነው እንግዲህ የፍልስጤም አምላክ ማን ነው? ዳጎን ነው። በዳጎን ስም ረገመው። ስማኝ፣ በህይወት ዘመን ሰው አትሁናል። አትደቅ ዲቾፓ ታዋጦ ሳይ ዳጎኒ ነሱታ ወገን ጉሶ ሲታውቦ ፈናፋ በዳጎን ረገመው። ስሙኝ፣ በጌታ በቃል ረገመው። ስሙኝ፣ ማንን? ዳዊትን ወደም ስሙ ረገመው። ከዛስ ዳዊት ተረገምኩ ብሎ አልደነገጠም። እንደዚህ አለ፣ ያልከው ቃል በህይወቴ ላይ አይፈጸምም አለ። ዛሬ አለ ሕያው ጌታ አንገቴን ከላይ ላይ አነሳለሁ፣ ስጋዬን ለሰማይ ወፎች ይሰጣለሁ። ጦርነቱ አለ ከዳዊት ጋር አይደለም አለ፣ በተገዳደርከው አለ በእስራኤል አምላክ ስም ነው አለ። ቻሎ ሰባ ሄታፑሻደታ ሄይ ዘላይ ታሱንታ ዘለነሱንታ ቢገርጋ አገለገላይ ታሱንታ አገለገለነሱንታ ቢገርጋ ነፖስተየው ነታፈላው ነሱንታ ወጋጋ እነግራለሁ። ሕያው ጌታ ነው ብነግርህ እግዚአብሔር ግዙፍ ነው፣ አልችልም፣ ከባድ ነው ያልከው የቤቴን ጎልያድ በስሙ ይገለብጣል። እጅግ ከባድ ነው። ስሙ በላይ በጌታ የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። የኔ ጎልያድ ይወድቃል። ስሙ ልጨርስ። አሳውባ መቶኝ የሰው ሁሉ ችግር ምን መሰለ? እንደ ዳዊት ለስሙ ከመዋጋት ይልቅ ለራሱ ስም ነው የሚዋጋው። ለእግዚአብሔር ስም ከመዋጋት ይልቅ፣ ለእግዚአብሔር ከመሮጥ ይልቅ፣ ለእግዚአብሔር ከመትጋት ይልቅ ሰው ሁሉ የራሱን ስም ስለሚያስገባ ጎልያድ አይወድቅለትም። አንድ ነገር እነግራለሁ፣ የውጊያ ሲስተም ቀይር፣ የጦርነት ስርዓት ቀይር፣ የመስራት የአገልግሎት መንገድ ቀይር። አንድ ነገር እነግራለሁ፣ በስሙ ውጣ፣ በስሙ አገልግል፣ በስሙ ስራ፣ በስሙ ጸልይ፣ በስሙ ግባ፣ በስሙ ውጣ። ስሙ የአሸናፊነት ምልክት ነው። ስሙ ውስጥ ድል አለ። ለሱን ታዲገርግ ኢየሱስ ጌታ ነው።
ነሱንታ አሱንታ ነከም እየሰማኝ ነው። እሺ ልጨርስ ስብከትን። ከዛ ዳዊት እንደዚህ አለ፣ ቀጥ አድርጎ በአምላክ ስም አለ ድንጋዩን አለ እወረውራለሁ አለ። በወንጭፍ ላይ ያደረገ እቺን በደንብ ስሙ። በወንጭፍ ላይ ያደረገ ጎልያድ ትልቅ ነው፣ ዳዊት ትንሽ ነው። ትንሹ ዳዊት ትንሿን ድንጋይ ቀጥ አድርጎ ጎልያድ ጋር ወረወረ። ሲወረውር ወንድሜ በደንብ ስሙኝ፣ ድንጋይዋ ሌላ ቦታ እንዳትሄድ፣ ሁለተኛም የባከነ ድንጋይ እንዳይጠቀም፣ ያላችሁ ደጋግሞ ዋጋ እንዳይከፍል፣ አንድ ጊዜ የወረወረውን ድንጋይ ወደዛም እንዳትሄድ እግዚአብሔር ቀጥታ ጎልያድ ጋር እንድትሄድ አስተካክሎ የት ቦታ ክፍት ቦታ እንዳለ እግዚአብሔር ስላየ ግንባር ጋር ቀጥ ብላ እንድትሄድ አድርጎ እግዚአብሔር ጎልያድን መታው። ዛሬ ማታ እነግራለሁ፣ አትታገልም። ይኸው ጌታ በስሙ ነው የወጣው፣ በስሙ ነው የሚሰራው። አትታገልም። እግዚአብሔር በቀላሉ በሪን ይከፍታል፣ በቀላሉ በረከት ይሰጣል፣ በቀላሉ ጎልያድን ይመታል። ውሸታዊ መበናት ውሸታ በቀላሉ የሚያተርፍ ሰው ያለው፣ በቀላሉ የሚሳካለት ሰው ያለው። አቼና ሰባኛ ካንተ በላይ እግዚአብሔር በጉዳይ ላይ ጣልቃ ይገባል። ካንተ በላይ አስተካክሎ ይሰጣል። አትለፋ ወንድሜ። አቼና ሰባና አገልግሎት ትግል አይሆንብህም። ስራ ኑሮ ትግል አይሆንብህም። ነናያሽያ ጎልያድ ተወሰያቸው ማርሳያተከ ነደዋ በጎልያድ ኩናና ጎዳይ ጊግስት ነማርካሽ ሆነ ሲያማ ከጊግ ስትተወሰን ማርካሽሆነ እቺ ለነስተት በዳው አማንያ ሰውታ ሂንኳዋታ ከኩሸታው ሃይማ ኢየሱስ ሱንታን ኢየሱስ ላይታን ዛሬ ተነዳ ፍረካ ላይታን አግና ዛሬ ሞከረካ ይሁን በጌታ በኢየሱስ አንድ ጊዜ ስትወጣ እግዚአብሔር ድል ይሰጣል። አንድ ጊዜ ሲጀምር እግዚአብሔር ስኬት ይሰጣል። ከነገ ሰኞ ጀምሮ የምትነካው ሁሉ በጌታ በኢየሱስ በድል በኢየሱስ ይሞላ። የሙከራ ህይወት በኢየሱስ አበቃ። ኩሸታዋይማ አለ ሰባና ሄላ ሶዳ ዲያላ ሃይ ቆይ በጌታ በኢየሱስ ኩሸታዋይማ ዳዊት ሹቻውን ይዘነ ዳዊት ድንጋይ ቃል አይደለም። እኛም ድንጋይ አንተንም ቃል ነው ምንድነው? አረ አሜን በል። ዳዊት ድንጋይ ቃል አይደለም። ቃል እንጣል ዛሬ በጎልያዶቻችን ላይ ቃል እንጣል። ለጎልያድ በለን ቃል አውሎ ወሰነ አረ በገና ጦነ ታሰቃላይ ታውበተስ በጌታ ኩሸታዋይ መጋስ ጦነ መኪያስ ኮይስታይ ጎልያድ ታቃበለ በኔ ጎልያድ ላይ ቃል የሚል በጌታ በኢየሱስ አኪያኖ ሰባኛ ሳተና ቶራን ታባይ ቀድርግስ አኬና ሰባኛ ኦኬን ወለና ጦኗ ኦኬን ሳወለና ቃላ ወደት ዲዎሶ አከና ቃላ ሳደቂቃ ጎልያድ ኩንዶ ነና የሳገ የኮ የደት ያገ ኩንዶ ለሲንታ ካገ ነገቢያ በገርሰዋል ነና ያሻባ ወላንዶ ሳይና ጎብሶ ከተላይ ማቻላሴ ዱንያ ጎልያድ ወጥከታ ከጃነ ጎልያድ ታኩሽያ ፕራታ ከያጃነ ጎልያድ አትተርፍም የሚለው ጎልያድ በእጄ ወድቃል የሚለው ጎልያድ ዛሬ ማለዳ እጸልያለሁ በጌታ በኢየሱስ አቼ ሰባኔ ደጋዶላ ዲያና ከፊቴ የተሰለፈ ከመንገዴ ፊት የቆመ የሚፈራው ጎልያድ ያስጨነቀኝ ጎልያድ ዛሬ ማታ ላያመልጠኝ ላይተርፍ ወደ ሰኞ ላይሻገር በኢየሱስ ስም ገልብጬዋለሁ። የመከራ ጎልያድ፣ የበሽታ ጎልያድ፣ የሐሜት ጎልያድ፣ የወሬ ጎልያድ፣ የድህነት ጎልያድ፣ የጨለማ ጎልያድ፣ ያከሰረኝ ጎልያድ፣ ያስለቀሰኝ ጎልያድ በኢየሱስ ስም ይመታ። ደም ሊጠጣ የወጣ ጎልያድ፣ አካል ለማጉደል የወጣ ጎልያድ ዛሬ ይመታ። አንተ ወሬ ድግዳ ዳቡርሲ ድጋምዳ እስራኤል ያሳ ሀስተመነ ውድሁን ገለሳ የሲ ድቀማን ገለሳ የሲ ድጋምዳ ጎልያዳ ዳዊት ወንጎ ጋዳን ነናነነ ሾሻ የሲ ድጋምዳ ጎልያዳ አጥታ ዶና ፈኪያ ቃላይ በኢየሱስ ስም ይገለብጣል። ኩሸታዋይ መውሰጃሳ
ኬላ ሰባንያ ለብራዲያሎ ሰባንያ ካባሶ ስሙኝ አንድ ጊዜ የወረወረው ድንጋይ ዳዊት በአቅሙ ልክ ነው የወረወረው። ትንሿን ድንጋይ በአቅሙ ልክ ነው የወረወረው። ያችን ድንጋይ በዳዊት ጉልበት ልክ ቢሆን ጎልያድን አትጥለው። የዳዊት ጉልበት ጎልያድን አይጥልም። በተወረወረችው ድንጋይ ላይ አንድ የተጨመረ ጎልያድን የሚጥል ከዳዊት አቅም የሚበልጥ የሰማይ ጉልበት የሰማይ ኃይል አለ። ወንአቼ ሰባናዴ አልገባም በጌታ የክታውን በትንሿ ድንጋይ የጉተሱ ቸራ ወላከቱታ እሱ ወካይደ ሰራይ ተርፓን ሶኳ በተነሽ እንዴት ያባወት ያገ ሃሌሉያ ላፋነና ላይ ሲምኖ ያላይ ተጋና ላፋነና አይዳንዳዩ ኩያጀ ባዶ ሰነነ ደንዳይሰ አዳንዳዩ ኩይታና አይወልካይ ችደያጆ አቼ ሰባኖ ቢራየና ወልካይ ኤራየና ወልካይ ትምርተና ወልካይ ሳልዋ ወልካይ ቶኒሲያ ወልካይ ፕሮቪንሲያ ወልካይ ናፋሚኖ ከሲያ ወልካይ ኮፑቤና ጉተራጋቲያ ወልካይ ዛሬ ማታ ያገኛል። ኩከተዋይማ በእናት ሀርገና ሰጣላ ይውጣ ሀርገ ሰጣላ ይውጣ ሀረ በጌታ ይቆሰ በእግሮቹ ይቁ በእግሩም በጌታ በኢየሱስ አቼ ሰባና ዶዳሪያራ ያውል ጦነ ተደገልሎ ቢታ የከደገልሎ ቢታ ወልቀታ ይደገልሎ ቢታ ደንዳያ በከነጋ ደገልሎ ቢታ ቦሳይ ወልቃ ሃይማዶ ኮነዲዶ ቢታ አቼ ሰባኛ ያውል ደንዳይ ከተወልቃይ ቡታ ታይራይ ቡታ ኦናራ ማደ ቶጊዶ ቢታ ተኒዋጋ ተያገስ ነናራ ማደ ያወልቃይ ሶያና ነና ቶቢሲያ ወልቃይ ሶያና ኒኖ ከሲያ ወልቃይ ሶያና ቶቢሲያ ወልቃይ ሶያና ስሙኝ አንድ ሰው ጮሆ አሸንፋለሁ ቢል አንተ በለበገት አሸንፋለሁ። ድምጻችሁ አይሰማኝም። በደምጡና አሸንፋለሁ። እቺ ከፓርግና ዛሬ በላይ እግዚአብሔር የኔንና የቤቴን የዘሬን ጎልያድን ይገለብጠዋል። ኢታንሳ ማለት አይታካየም ካአጌው ባገደነ ቀጥቶ ተፈተ በጌታ በኢየሱስ ስም ኢታንሳ ቢያለ ዳዊት በእጁ ነው አይደለም ጎልያድን የጣለው። በዚህ እጅ ላይ እግዚአብሔር ያንተን ጎልያድ ጥሎ ያሳያል። አንተ በእናትህ ኢታንሳ ቢያለ እጅ ሲያነሳ ነው ዳዊት ጎልያድን የጣለው። ኢታንሳ በዚህ እጅ ላይ እግዚአብሔር ዛሬ ማታ ሰባን በናዝሬቱ ጌታ በሽታ ወደቀ፣ ኪሳራ ወደቀ፣ እርግማን ወደቀ፣ ተራማንነት ወደቀ፣ ድካም ስንፍና ወደቀ። ኩሸታው ጉደባታውናናስ የማይመጥንህን ትልቅ ድል እግዚአብሔር ይሰጣል። ምን ማጣነና ጋተንነት ትልቅ የነዚህ ግጭትያ ያው ለኔራ ነላቱና ማጣነና ጋ ነያትና ሀደ አወልቃ ማን ደበያግ ያሳይ ቺቺ አወልቃ እንግደና ሀዳማ ወጡ ላይ ሲኩሽ ደስጋና ተከለው ታዲዮን አቸስ አባጋ ይኸው ጌታ ያለው የማይመጥን ትልቅ ድል ያገኛል። የማይመጥን ትልቅ ስኬት ያገኛል። የማይመጥን ትልቅ ጸጋ ያገኛል። እችን ስሙኝ እጃችሁን እኔ ጋር ስጡ። ቃል ለመጣል ስለሚፈልግ ነው። ጎልያድን ጣለው በአንድ ድንጋይ። ከጣለው በኋላ ዳዊት የጎልያድን አንገት ቆርጦ ይዞ ወዴት መጣ? ወደ ሳኦል መጣ። ወደ እስራኤል ሲመጣ እንዲህ ተባለ፣ ዳዊት ስንት ገደለ? እልፍ ገደለ። ሳኦልስ ቆይ ስሙኝ፣ ዳዊት እልፍ ነው የገደለው? አንድ ነው የገደለው? አንድ ሰው ነው የገደለው። ማንን? ጎልያድን። እልፍ ከመቼው ገደለ? አንድ ሰው ነው የገደለው። ለካ አንድ ሰው ገሎ ህዝቡ አባዝቶ ነው ያየው። በአንድ ቀን ድል ውስጥ ረዥም ዓመት የመራውን ጎልያድን በለጠው። በአንድ ቀን ድል፣ በአንድ ቀን ስኬት፣ በአንድ ቀን ማሸነፍ ረዥም ዓመት እያሸነፈ የቆየውን ጎልያድን ቀደመው። ከነገ ጀምሮ ነቢይ ነኝ ተነብያለሁ። ከነገ ጀምሮ በዚህ ዓመት የቀደሙትን እግዚአብሔር ያስቀድማቸዋል።
በጌታ በያቻሎ ሰባና እናንተና ቀድሞ በሰሩ እናንተና ቀድሞ መኪና ገዙ እናንተና ቀድሞ ተባረኩ። አንተ ወደ ኋላ ቀርታል አይደለም። እነግራለሁ እግዚአብሔር እንዲህ ያደርጋል። የቀደሙትን ያስቀድማል። ስሙ የመጨረሻ እጅ ስጡኝ ብያለሁ። እኔ መልእክቴ እየጨረስኩ ነው። እጅ ስጡኝ ብያለሁ። የመጨረሻ ስሙኝ። ጎልያድ ወደቀ። የጎልያድን አንገት ይዞ መጣ። ከዛ ምን ተባለ መሰላችሁ? ዳዊት የኢሳይ ልጅ አይደለም የተባለው? የማን ልጅ? የኢሳይ ልጅ። ያላችሁ ስሙኝ። ዳዊት ባሸነፈው ኢሳይ ተጠራ። አባቱ የማይታወቅ ሰፈር ላይ ዝም ብሎ የሚኖር ድሃ ሰው ነው። በዳዊት ምክንያት ግን ኢሳይ ተጠራ። የሆነ ቤተሰቡን የሚያስጠራ ሰው አለ። አሜን 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 ዋው አሰሙ እንጂ የነሱ ቤት የት ነው? የነሱ ሰፈር የት ነው? የተወለደው የት አካባቢ ነው? እነግራለሁ በጌታ ስም ሕያው ጌታ መንደሪ፣ ሰፈሪ፣ የተወለድክበት ቤተሰብ የተናቀ ሆኖ አይቀጥልም። በጌታ በኢየሱስ ባንተ ምክንያት ለክብር ይጠራል፣ ለስኬት ይጠራል። ቡሸተዋይ መጣየሰቶ ዲያሰ ቡሸተዋይ ተሱንታን ታዋከታይ ቦንቾን ተሰጡ ሰባን ተሰጡ ቶኑን ተሰዋች ያለው ሰፓኛ ላፈሱንታን ተሰጡ ዲቀምዶ ሱንታ ዶሳይ